ትናንትና ባደረግሻቸው ነገሮች፣ ትናንትና በሰራሻቸው ስህተቶች፣ ትናንትና በተፈጠሩ ነገሮች ራስሽን አትግጪ፣ ራስሽን አትውቀሺ፣ ከራስሽ ጋር ግብግብ ውስጥ አትግቢ። ኦልሬዲ የሆነ ሆነዋል። ትናንትና የሆነ የተደረገ የተፈጠረ ነገር ኦልሬዲ ሆነዋል። እንደዚህ ብለሽ ለራስሽ ንገሪ። ትናንትና ያደረኩትን ነገር፣ ትናንትና የተሳሳትኩትን ነገር ኦፍኮርስ ስህተት ነው። ስህተት መሆኑ ምንም ጥያቄ የለው። በምንም ነገር ኤክስኪውዝ ልናደርገው አንችልም። ስህተት ሰርተናል። እንደዛም ሆኖ ግን ራሳችንን መረዳት መቻል አለብን። ኦኬ ሰርቻለሁ አይደል? ስህተት ሰርቻለሁ። በሰራሁት ነገር የተቆጨሁኝ፣ በሰራሁት ነገር ጸጸት ውስጥ ሳይሆን መኖር ያለብኝ ወይ ደግሞ በሰራሁትኝ ነገር ራሴን እየገመትኩኝ ሳይሆን መኖር ያለብኝ በዛ ሰዓት በነበረኝ አስተሳሰብ፣ በዛ ሰዓት የተሰማኝን ስሜት ልክ መስሎ ነው የተሰማኝ ወይ ደግሞ ልክ መስሎ ነው የታየኝ። ከነበረኝ አስተሳሰብ ከነበረኝ አመለካከት አንፃር ልክ ሆኖ ስለታየኝ አደረኩትኝ። ለዛ ሰዓት የነበረችው ሴት በዛ ሰዓት በነበረችው ሴት ሲታይ እኮ ልክ ነው። ኦፍ ኮርስ ምንም ጥያቄ የለውም። ነገርየው እኮ ልክ ሆኖ ሳይሆን ግን ደግሞ ሁሉም ሰው ምንድነው የሚለው መጽሐፍ ቅዱስ ላይ እንኳን ኢቭን አለ ሁሉም ሰው በራሱ ልክ ነው። ማለትም ሁሉ ሰው ልክ ነው ማለት ሳይሆን ግን ደግሞ በራሱ አመለካከት ልክ ነው ለማለት ተፈልጎ ነው እንጂ ሁሉም የሚደረጉ ነገሮችን ልክ መስለው የታየኝ ነገሮች ያደረግናቸው ነገሮች ልክ ናቸው ሳይሆን ግን ለኛ የታየኝ በዛ ሰዓት ልክ ሆኖ ነው ማለት ነው። ሰው ራሳችንን ነፃ ማስወጣት ከፈለግን፣ ከራሳችን ጋር ሰላም መሆን ከፈለግን፣ ከራሳችን ጋር ቁጭ ማለት ከፈለግን መጀመሪያ መልቀቅ ያለብን ነገሮችን አሉ። እነሱን መልቀቅ መቻል አለብን። እንደዚህ አስባችሁ ታውቃላችሁ? ሰው እንደዚህ ወደ ቁጭት የሚያስገባው ወይ ደግሞ ለራሱ ራሱን የሚወቅሰው ራሱን ግምት ውስጥ የሚገባው እኮ አብዛኛው ጊዜ ትናንትና ባደረግናቸው ነገሮች ናቸው። ራሳችንን እንድንገምት፣ ራሳችንን እንድንወቅስ፣ እንድንጸጸት የሚያደርጉን ነገሮች ትናንትና በሰራናቸው ነገሮች ናቸው እንጂ በዛሬ አይደለም፣ በነገም አይደለም። በቃ ትናንትና ወደ ትናንትናችን ተመልሰን ሰላም የማይሰማን ከሆነ ከነዛ ጋር መታረቅ መቻል አለብን። ከራሳችን ጋር ሰላም መፍጠር አለብን። ከራሳችን ጋር እርቅ መፍጠር አለብን። ከራስ ጋር ሰው እርቅ ካልፈጸመ፣ ከራስ ጋር ሰላም ካልሆነ ቁጭ ብሎ ለ5 ደቂቃ ኢቭን መቆየት አይችልም። ከራስ ጋር መነጋገር አይችልም። ከራስ ጋር እንደማንም ሰው ከማንም ሰው ጋር እንደሚያደርገው ቁጭ ብሎ ዲስከስ ማድረግ አይችልም። ለምን? ከራስ ጋር ሰላም አይደለም። ከራሳችን ጋር ሰላም ካልፈጠርን ደግሞ የትም ማምለጥ አንችልም። ከሆነ ሰው ጋር ከተጣላችሁ ወይ ደግሞ ከሆነ ሰው ጋር ግጭት ውስጥ ከገባችሁ እኮ ለሆነ ሰዓታት ነው ከናንተ የሚቆየው እንጂ 24 ሰዓት ከናንተ አይቆይም አይደል? ሜቢ ስትሆኑ አብራችሁ አይደላችሁም። ለተወሰነ ሰዓታት ብቻ ናቸው አብራችሁ የምትሆኑ። ከዛ ሰውዬ ለያላችሁ ለሆነ ሰዓት ብቻ ነው አብራችሁ የምትሆኑ። ከራሳችሁ ጋር ግን መለያየት አትችሉም። ኦልሬዲ አብራችሁ ናችሁ። የትም ማምለጥ አትችሉም። ሰው ከራሳችሁ ጋር ሰላም መፍጠር አለባችሁ። ከራሳችሁ ጋር መታረቅ መቻል አለባችሁ። ካለፈ ህይወታችሁ ጋር መታረቅ መቻል አለባችሁ። ልቀቁት፣ አትያዙት። ማለትም መልቀቅ መቻል አለብን። ያለፈ ህይወታችን ስፔሻሊ ካልለቀቅ ነው የትም አያደርሰንም። እንደዚህ አድርጋችሁ እንግዲህ አስቡት። የሆነ ጉዞ ተሸክማችሁ ረጅም ጊዜ መጓዝ ይደክማል አይደል? በጣም ይደክማል። ያንን ጉዞ አራግፋችሁ ስትጥሉት ግን ቀለል ብላችሁ እንድትሄዱ ያደርጋችኋል። ጥሩ ስሜት እንዲሰማችሁም እንደዛው ያደርጋችኋል። ያለፈ ህይወታችን ደግሞ እንደዛ ነው። አንዳንድ ነገሮች እንደዛ መጣል አለብን። እዛው መጣል ቀለል ብሎን እንድንሄድ ከራሳችን ጋር ደስ ብሎን እንድንራመድ ያደርገናል። ሰው ልቀቁት። ጉዛችን ወደ ኋላችሁ ጥላችሁ ወደፊት ተራመዱ።